ያለምንም ንጭቂ ከንፈርሽን መሳም ይችላል እንዴ? ያው ካላመንሽኝ እናሲዝ በ20 ብር። እሺ ተበደይ ምን ሆነ ነው የመጣው? ክቡር ፍርድ ቤት ህግ ባለበት ሀገር ላይ ሎኬሽን ላኩኝ። ምንድነው አንተ ሰንሳ አይደለም እንዴ? እንዴ ሶሪ ትሽናለህ? ሰላም የተወደዳችሁ ተመልካቾቻችን እንዴት አላችሁ? እንግዲህ ዛሬ ደግሞ ደስ በሚል ሪአክሽን ነው የመጣ ነው። ይህንን ቪዲዮ ስትጀምሩት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትጀምሩት በትህትና እንጠይቃለን። ቀጥታ ወደ ቪዲዮ ገባል። እሺ ተበደይ ምን ሆነ ነው የመጣው? ክቡር ፍርድ ቤት ህግ ባለበት ሀገር ላይ ሎኬሽን ላኩኝ። ምንድነው አንተ ሰንሳ አይደለም እንዴ? እንዴ ሶሪ ትሽናለህ? ክቡር ዳኛ ላይ ፍቃድ አለ። የምን ፍቃድ ነው ሶሪ ለምሽና? ዳኛ ምንድነው? አይ በቃ እራበት። እንግዲህ ያው ፍርድን እንደሚያዛባ ነው የሚያመላክተው። ያው ይሄ ለዳኞች ነው መልእክቱ። ምናልባት ቀልዳ ቀልድ መስሎ ቁም ነገር አዘልን በውስጡ የያዘ ነው። ስለዚህ ይሄንን ያው ተግባራዊ አድርጉ። በተለይ ፍርድ ቤት አካባቢ የምትሰሩ ሰዎች ትክክለኛውን ፍርድ ፍረዱ ነው። ከሙስና ኪራይ ሰብሳቢነት ተጋላጭ እንዳትሆኑ የሚለውን ለማመልከት ነው። ለማንኛውም ጥሩ ነው፣ አዝናንቶናል። ቀጣይ ቪዲዮ። ሰላም፣ ማጂሻን አቤል እባላለሁ። አንድ አስማት ላሳይሽ። ያለምንም ንጭቂ ከንፈርሽን መሳም ይችላል እንዴ? ያው ካላመንሽኝ እናሲዝ በ20 ብር። የምነካሽ ከሆነ 20 ብሩን ትወስጂዋለሽ፣ ትበይኛለሽ። ላሳይሽ። ነካኝ እኮ ውሰጂው። ማጂሻኖች በዝተዋል። እንግዲህ እዚህ ጋር ደግሞ ማጂሻን ነኝ አላት። ያስያዘው ብር 20 ብር ነው። እንግዲህ እሷ ቀድማ አልባነነችም ነበር። ከዛ ግጥም አድርጎ ከሳመ በኋላ ውሰጂው አላለም። ያው አንዳንድ በቀልዶች ውስጥ እኮ አንዳንዴ ቁም ነገር አለ እና ያን ነገርም እኛ ተግባራዊ አድርገን መውሰድ መቻል አለብን የሚለውን ነው እንግዲህ የሚያመላክተን። ለማንኛውም ተመችቶናል። እስኪ ወደ ቀጣይ ቪዲዮ ደግሞ እንግባ። አንተ ያማል እንዴ? ልገላት ነው ልገላት ነው አባት። ምን አይነት ሰው ነው? ልገላት ነው እንዴ? እያያት ነው ልገላት ነው እንዴ? ይቅርታ የኔ እናት አስደነገጥኩሽ። ያያቀቀኝ አንተ ደህና ነህ? አልተጎዳህም? እኔ ደህና ነኝ። ምንም ማለት ማለት ደህና ነኝ። አስደነገጥኩ? ኧረ ደህና ነኝ እኮ ዝም ብዬ ነው የምንቀለቀለው። የተንቀለቀልክ ካሳን አስደነግጥም አልቀርም። ግን ሆስፒታል ምናምን መሄድ አያስፈልግም? ኧረ ችግር የለም። የምር ደህና ነኝ እና በቃ ስልኬን ያዝና የሆነ ነገር ካስፈለገ ምናምን ነገር መሄድ ካለብህ ሆስፒታል ይሻላል። እሺ አዎ እኮ 09 በቃ እና ደግሞ እንዴት ነው የምታምረው? ደውል እሺ። በቃ እሺ አንተ እስካሁን መንገድህን እንዴ ምን አይነቱ ነህ? እንግዲህ እዚህ ጋር ደግሞ ምንድነው መልእክቱ? ያው ሹፌሮቻችን ጥንቃቄ እንድታደርጉ ነው። በፍጥነት አታሽከርክሩ። እንደዚህ ከመንገድ ዘለው የሚገቡ እህት ወንድሞች፣ እናት አባቶች ስለሚኖሩ እንዲሁም ህጻናት ጭምር ስለሚኖሩ ይህ መልእክቱ ለሹፌሮች ነው። በጥንቃቄ እናሽከርክር የሚለውን ነው። በሁለተኛ ደረጃ ደግሞ የታዘብነው ምንድነው? ሴቷ ይህን ያክል ሴቶች ኧረ ተው ተው አንተዛዜት። ድሃ ወንድ እንደዚህ ሊጠላ ነው እንዴ? ያዳናት እሱ ሆኖ ግን ሹፌሩ ጋር ባንዴ ፒስ ገጨችም አለ እንደ እየሄድክ ምናምን አላለችም። ይሄ መኪና ሲያዩ ብር ያለውን ወንድና መኪና ሲያዩ ምን ያክል ትኩረታቸው ተስቦ ድሃ ወንዶች እንደሚጠሩ ነው የሚያሳየው። እንግዲህ ሴቶች ያው ይሄን አይታችሁ ትምህርት ወሰዱ፣ ልብ ይስጣችሁ ነው። አሁን ወደ ቀጣይ ቪዲዮ ተሻገራል። እንዴ ይህ ነገር እዚህ ጋር ያዝ ላድርገውና እንደዚህ አይነት ሪስክ ማን ነው የሚወስደው? ባለ ቪዲዮ እየሰራ ያለው ግለሰብ ነው ወይንስ ስልካቸው የለ ቴሌቪዥኑ የለ ኦልሬዲ ተሰብሮ አልቋል? በጣም የሚያስገርምና የሚገርም ነገር ነው። ስለዚህ ሪስኩን ማን ይወሰድ? ድንጋጩ እንዳለ ይሁን ኢቭን እንኳን ያይሆን ብንልም እኮ ምናልባት በዚህ ድንጋጭ ተነስኮ ብዙ በሽታ ውስጥ የሚገቡ የሚታመሙ ሰዎችም እንዳሉ ማሰብ መቻል አለብን። እንዴ አንዳንዴማ ምንሰራው ቪዲዮ ሰከን በሰል ብለን እንድናስብ ያው ያስገድደናል ለማለት ያክል ነው። እስኪ አሁንም አላለቀም። የተለያየ ሪአክሽን ነው የምናየው። በቃ ዳንስ
ደስ የሚል ዳንስ ሁሉ እናያለን። ምናልባት የዳንስ የሚመለምሉ ኮሚቴዎች ባዩት ምናልባት ሊያሳትፏቸው ይችላል። ግን ለማንኛውም በጣም እየደነገጡ ነው። እውነት ለመናገር እባብ ነው የሚመስለው የሆነ በቃ እንደዚህ የሚናከስ ነው የሚመስል እና በጣም ያስፈራል። ያን እያዩ ነው እንደዚህ የሚሆኑት። ዋው ብዙ ነገር ይወራጫሉ፣ የማያደርጉት ነገር የለም። ለማንኛውም አሪፍ ነው፣ ተመችቶናል። እስቲ ወደ ቀጣይ ቪዲዮ ደግሞ እንግባ። አቤት ሰርከስ! የሌለ ሰርከስ ነው። እንዲህ ብለው ራሳቸውን ሰልፍ ዲፌንስ የሚባለውን ነገር ነው ያሳዩ። ምናልባት ጃርትና የበረሃ ኤሊ ይመስሉኛል። ትርኢቱን ደግሞ ፈረንጆች ከጎን ሆነው እያዩ ነበረ። እስቲ ወደ ቀጣይ ቪዲዮ እንለፍ። ለድሮ ትዝታ ነው እንግዲህ መወስዳችሁ። ተከታትለን እስኪ እንምጣ። ሀሳብ አስተያየታችሁንም ከስር ማስቀመጥ እንዳትረሱ፣ እንዲሁ ላይክ ማድረግ እንዳይረሳ። ከዛ ደግሞ ሳብስክራይቧን በተን የደወሏንም ኖቲፊኬሽን ሊገባላችሁ እንዲሁ እያደረጋችሁ መኮምኮም ነው። እኔ ልዩ የሆነ የሪያክሽን ቪዲዮ የሚመስጥ የሚያስደስት ነው ይዤላችሁ መመጣ። ከእናንተ የሚጠበቀው እስቲ በኮሜንት ሀሳባችሁን መግለጽ ብቻ ነው። ወደ ቀጣዩ አሁን አልፈናል። ከሷ ጋር እያለ የለሁም የነገረችኝ አንዱን አልሰማሁ ትጥፊ በብዙ ከልቤ እንዳትወጪ ቶሎ ስላልኩሽ ቶሎ እንዲህም ስላልኩሽ ቶሎ አትምጪ እሳሳም ደሳሳ ይህ የባላገር ቤት ደሳሳ ውስጡ ሲገቡ ቆንጆ አለሳ ባቄላ ምርቱ እንጂ አያምርም ክምሩ ተጫዎች ልጫወት ምንድነው ማፈሩ። በትንሹ ዘና እንዳላችሁ ተስፋ አደርጋለሁ። እስኪ ይሄ ምን አይነት ትዝታ ጫረባችሁ? እንግዲህ እየተተካኩ በአንድ ማይክ የድምጻቸው ውበት፣ ያለባበሳቸው ዝነጣቸው እንዳልኳችሁ ጎፈሬያቸው ከዚህ ንቅስ አድርገዋል። አለባበሳቸው እጅጉን የዘነጠ ነው። እንደዚሁ ነው ሲሰሩ፣ በጣም ነው ልዩ ናቸው እውነት ለመነጋገር። ለማንኛውም ለትውስታ ያክል ነው ቃል ያደረኩላችሁ። አሁን ደግሞ ወደ ቀጣይ ቪዲዮ አልፈናል ማለት ነው። መንታ ልጆች ወለድኩ ከምወዳት ሚስቴ። አንተን ግን አይመስሉም ነቃ በላባቴ አይግጥም ከባድ ነው ጉዳዩ አምሽቼ ስገባ ቺኳ እንዳይደብራት ልግዛላት እሸት እሷ ያረረችው እኛ ስንጠብሳት አይግጥም ጉዳዩ ሰው ይጋብዘኛል ጸባዬን እያየ እጁን ለመታጠብ ከወጣ እኮ ቆየ። አይግጥ ገረመው አይግጥም ይልና መጨረሻው ላይ ሲያስበው ቅኔ ነው። ማንኛውም ጥሩ ነው፣ አዝናንቶናል። ቀጣይ ቪዲዮ ወይ ማይ የትዳር ውጭ ሀገር ሄዳ ነው ትመጣለች። ፍቅር ስንኖር ላመታት ምንም ያልመሰላቸው
እናትስ ብለው ጠየቁኝ ልጆችሽ በትርቂያቸው አንቺን በማጣት ሲራቡ በናፍቆት አትቅጫቸው የኛ እንዲሆናል ግድ የለም ዛሬ መተሽያቸው። ዋው 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 የሚገርም በጣም ደስ የሚል ድምጽ ነው ያለው። እውነት ለመነጋገር እንደዚህ የሙዚቃ አቀናባሪዎች ቢያገኙት በጣም ምርጥ ሙዚቃ መውጣት የሚችለው ልጅ ነው። እንደምናየው አይኑ አይለትም ግን አብረው እየኖሩ በፍቅር ያሉ ናቸው። ይሄን ቪዲዮ ራሱ እንዲያርገው መስራታቸው በጣም የሚደነቅ ነው። እገዛ አድርጉ ነው እኛ መልእክት። ብዙ ሙዚቃዎችን እንደምታሰማን ተስፋለን። በርታልን ወንድማችን እንላለን። በቀጣይ ቆንጆና አሪፍ ቪዲዮዎችን በሪአክሽን መልኩ መረጥረጥ አድርገን ለእናንተ ያስተምራሉ ያዝናናሉ የምንላቸውን ቪዲዮ ይዘንላችሁ እስከምንመጣ ድረስ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድትቆዩ በትህትና እንጠይቃለን። ይመቻችሁ።